ከጅማሬው ሰዎች ተመልካቾቻችን ነው ይሄማ እኔን አይመለከትም በለፈሸት እንዳይሉ ሃይ ኳሊቲ ላይፍ ማለት ወይም ከፍተኛ ጥራት ያለው ምርጥ ኑሮ ማለት ሀብታም መሆን ማለት አይደለም። ዝነኛ መሆን ማለት አይደለም። በደንብ እናስረዳለን ምን ማለት እንደሆነ። ምቾት፣ ድሎት፣ ለግዠሪ እንደዛ ይመስለናል። ሃይ ኳሊቲ ላይፍ ግን አይደለም። በደንብ እናስረዳለን። ብዙዎቻችንን ኦልሞስት ሁላችንን የሚመለከት ቶፒክ ነው እና ያን ማለት አይደለም። ግን ከኖሩ አይቀር ምርጥ ኑሮ መኖር በሚል ነው ዛሬ ለተመልካቾቻችን ይሄን የምናቀርበው። ከዛ ደግሞ ራሳችንንም እናያለን። ሊቪንግ ኤ ሃይ ኳሊቲ ላይፍ ብለን ነው አይደል የጀመርነው። ሊቪንግ ኤ ሃይ ኳሊቲ ደረጃው ከፍ ያለ ጥራት ያለው ምርጥ ኑሮ መኖር ማለት ነው። አሁን ወይም ደግሞ the good life ይሉታል። the good life ይሉታል። አሁን the good life የሚባለው ወይም ሃይ ኳሊቲ ላይፍ የሚባለው ሶስት የተለያዩ አመለካከቶች አሉ። እነሱን ናቸው። ምንድነው what's the good life? ምን ማለት ነው? ጥራት ያለው ምርጥ ኑሮ ስትል ምን ማለት ነው ይባላል። እና ሶስት የተለያዩ አመለካከቶች አሉ። አንደኛው the hedonic view ይባላል። hedonic view ማለት the good life ወይም ጥሩ ኑሮ የሚባለው ደስተኛ መሆን፣ በጣም ደስተኛ መሆን፣ ምቾት፣ ድሎት፣ ኮምፈርት፣ ለግዠሪ፣ በጣም ለግዠሪየስ የሆነ ኑሮ መኖር፣ በጣም የሚመች ኑሮ መኖር፣ ደስተኛ መሆን፣ ጥሩ ምግብ መብላት፣ ጥሩ መኝታ ላይ ትራቭል ማድረግ፣ በጣም ትልቅ ቆንጆ ቤት ውስጥ መኖር፣ ፕሌዠር፣ ፔን የሌለበት ህይወት። ይሄ ሄዶኒክ ቪው ኦፍ ዘ ጉድ ላይፍ ይባላል። ጥሩ ኑሮ ነው ስንል አንደኛው ቪው ይሄ ነው፣ ሄዶኒክ ቪው ነው። ሁለተኛው ዩዳይናሚክ ቪው ይባላል። ዩዳይናሚክ ቪው ደግሞ በኢ ነው የሚጀምረው። ዩዳይናሚክ ቪው ደግሞ the good ላይፍማ ፐርፐዝ ያለው ላይፍ ነው። ጉድ ላይፍ የሚባለው ዓላማ ያለው ህይወት ነው። ዓላማሽ ልጆችን ማሳደግ ሊሆን ይችላል። የሐኪሙ ዓላማ ህመምተኞችን ማከም ሊሆን ይችላል። የአስተማሪው ዓላማ ተማሪዎችን ማስተማር ሊሆን ይችላል። ግን ዓላማ ያለው ፐርፐዝ ድሪቭን የሆነ እሱ ህይወት ነው the good life የሚባለው። በራስሽ ላይ የምትሰሪበት፣ ራስሽን የምታሳድጊበት፣ በእውቀት የምታድጊበት፣ የምታንሽበት ህይወት፣ ፐርፐዝ ያለው ህይወት the good life ይሄ ነው ይላሉ። ሶስተኛው ቪው እይታ the meaningful view ይባላል። meaningful view ደግሞ ምንድን ነው? the good lifeማ ለሌላው መኖር ነው። ለሌሎች ጥሩ ማድረግ ነው። ሌሎችም መርዳት ነው። ሌሎች ማካፈል ነው። እውነተኛ ጉድ ላይፍ የሚባለው ይሄ ነው ይላሉ። ስለዚህ ሄዶኒክ ቪው ፕሌዠር፣ ደስታ፣ ለግዠሪ፣ ድሎት እንደዚህ። ዩዳይናሚክ ቪው ፐርፐዝ፣ ዓላማ፣ ራስ ላይ መስራት። ሚኒንግፉል ደግሞ ለሌሎች መኖር እንደዚህ ይላሉ። አሁን ከሶስቱ አወዳድረሽ መውሰድ ትችላለሽ፣ ግን ሌላ አማራጭ አለሽ። ሌላ አማራጭ ሶስቱንም አንድ ላይ ማድረግ ከሆነ ጥሩ። ሌላ አማራጭ እንዴት ነው? በጣም ጥሩ ገምተሻል። ሶስቱን አንድ ላይ ማድረግ ነው። ሶስቱን አንድ ላይ ማድረግ ሞደርን ሳይኮሎጂ the flourishing model of happiness ይባላል። the flourishing model of happiness ማለት ሶስቱን መቀላቀል ነው። ጥሩ ኑሮ ትኖሪያለሽ ያቅምሽን ያህል። the flourishing model of happiness የሚባል ሞደርን ሳይኮሎጂ ያመጣልን። ምንድነው የሚያደርገው? ሶስቱን ይደምራቸዋል። ጥሩ ኑሮ መኖር ከተቻለ ለግዠሪየስ፣ ድሎት፣ ምቾት ያለው ኑሮ መኖር አንድ ሲደመር ፐርፐዝ ያለው ማድረግ ኑሮን በዓላማ መኖር፣ ራስሽ ላይ መስራት፣ ዓላማ ያለው ለዚህ ነው የምኖረው የምትይው ኑሮ መኖር ሲደመር ሰዎችን መርዳት፣ ሚኒንግፉል ማድረግ። እነዚህ ሶስቱ ሲደመሩ the flourishing model ማበብ ማለት ነው። ያለማቋረጥ ማበብ ፍሎሪሽ የማድረግ ኑሮ የእነዚህ ሶስቱ ድምር ነው ማለት ነው። እና እኔ በእነዚህ አምናለሁ ማለት በሶስቱ በመቀላቀሉ አምናለሁ። ይህኛው ሞዴል በጣም ዲቴይል አለው። ጊዜ ስለማይበቃን እዛ ውስጥ አንገባም። ሌሎች ደግሞ አሁን እንትን ሊሉ ይችላሉ ማለት እኔም አምንበታለሁ። ምርጥ ኑሮ እኮ ከእግዚአብሔር ጋር መኖር ነው ሊሉ ይችላሉ። እስማማለሁ። ምርጥ ኑሮ ከፈጣሪ ጋር ተስማምቶ መኖር ነው። ከፍ ያለ ኳሊቲ እሱን
እንደ ማጠቃለያ ታረጋለሽ፣ አንድ ላይ ታረጋለሽ። ትልቁ እሱ ነው። ስለዚህ በተቻለ መጠን ኢንጆይ ማድረግ፣ ዓላማ ያለው ኑሮ መኖር፣ ሰዎችን እየረዱ መኖር በጉድ ላይፍ ሃይ ኳሊቲ ላይፍ ነው ማለት ነው። አንዳንዱ ሊመርጥ ይችላል፣ ግን ትክክለኛው ግን ጥሩ የሚሆነው ሶስቱን አንድ ላይ ብታያቸው እና ብትቀላቀያቸው። የግድ በጣም ለግዠሪየስ መሆን የለም፣ ግን በአቅምሽ ጥሩ ኑሮ ትኖሪያለሽ። ዓላማ ያለው ታረጊዋለሽ፣ ትርጉም ያለው ታረጊዋለሽ። ከዛ በጣም ጥሩ ይሆናል ማለት ነው። ዶክተር በጣም ጥሩ ነው። አሁን ነጥቦችን እያስቀመጥን አንደኛ ሃይ ኳሊቲ እንዴት እንደሚመጣ እናያለን። ከፍ ያለ ጥራት ያለው ኑሮ እንዴት እንደሚመጣ እናያለን። ከዛ ደግሞ ምን ማድረግ እንዳለብን በዛው ጋር አብረን እያየን እንሄዳለን። እሺ፣ አንድ በጣም የሚያስገርም ጥናት ልንገርሽ። ጥናቱ የተጠናው እኔ እንደዚህ አይነት ጥናት ሰምቼ አላውቅም። ሃርቫርድ ዩኒቨርሲቲ ነው የሰራው። ጥናቱ የጀመረው በ1938 ዓመተ ምህረት ነው። 1938 የዛሬ 80 ምናምን ዓመት ነው ጥናቱ ማጥናት የተጀመረው። ያደረጉት ምንድን ነው? 724 ወጣቶችን ወሰዱ። እነዚህ 724 ወጣቶች የተወሰኑት እዛ ዩኒቨርሲቲ ሃርቫርድ ተማሪዎች ነበሩ። ጆን ኤፍ ኬኔዲ አሁን ተማሪ ሆኖ ነበረበት የመጀመሪያ ፕሬዚደንት የሆነ በኋላ። ሌሎች ደግሞ አንደር ፕሪቪሌጅ ከሆነው ከችግረኛ ቤተሰብ የተገኙ ወጣቶችንም ወሰዱ እና 724 ወጣቶችን ወሰዱ። ሃርቫርድ ስተዲ ኦፍ አደልት ዴቨሎፕመንት ይባላል ጥናቱ። ግን ሰዎች ጤነኞች፣ ደስተኞች፣ ስኬታማ የሚያደርጋቸው ነገር ምንድን ነው የሚለውን ለማጥናት ነው የፈለጉት። ከዛ እነዛን 724 ሰዎች መከተል ጀመሩ ለዓመታት። ባለት 70 ዓመት ምናምን አጥኞቹ እየተቀያየሩ፣ አሁን የዚህ ጥናት 4ኛ ዳይሬክተር ነው፣ እየተከታተሉ አጠኑ። ምንድነው ዋናው ነገር ነው ጥያቄው። ዋናው ነገር ምንድን ነው? ሰዎች ደስተኛ እንዲሆኑ፣ ጤነኛ እንዲሆኑ፣ የተሳካላቸው እንዲሆኑ ዋናው ምንድን ነው ተብሎ ነው። ገንዘብ ሆኖ አላገኙትም። ገንዘብ ሆኖ አላገኙትም። ገንዘብ አይደለም። ዝና ሆኖ አላገኙትም። በጣም የሚገርምሽ የጥናት ውጤት፣ አሁን ጥናቱን ሲያወሩ ያጠኑት ሰዎች አሁንም ያሉ ስላሉ የሰው ልጅ ሃይ ኳሊቲ ላይፍ በጣም ጉድ ላይፍ የሚመሰረተው ሰዎች ከሰዎች ጋር ባላቸው ሪሌሽንሽፕ ነው የሚለው ጥናቱ። ባለሽ ኮኔክሽን ነው፣ ባለው ሪሌሽንሽፕ ነው። ሃይ ኳሊቲ ላይፍን በጣም ጤነኞች፣ በጣም ስኬታማ፣ ደስተኛ ሆነው ያገኟቸው ሰዎች በህይወታቸው በጣም ጥሩ ሪሌሽንሽፕ የነበራቸው ሰዎች። የሚገርም ነው። አካባቢያቸው ላይ ካሉ ሰዎች ጋር ከተለያየ አሁን እንመጣለን ወደሱ ዲቴይል ውስጥ ግን ፍሬንድሺፕ፣ የጓደኝነት ጥሩ ጓደኝነት ሪሌሽንሽፕ ያላቸው፣ ጥሩ ሮማንቲክ ሪሌሽንሽፕ ያላቸው፣ የፍቅር ግንኙነት ያላቸው፣ ጥሩ የትዳር ግንኙነት ያላቸው፣ ከልጆቻቸው ጋር ከወላጆቻቸው ጋር ጥሩ ግንኙነት ያላቸው እነሱ ሆነው አገኟቸውና ዋናው ይሄ ነው ብለዋል። አሁን ወደ ጠየቅሽኝ እንምጣና በነጥብ እናስቀምጣቸው። ሃይ ኳሊቲ ላይፍ፣ ምርጥ የሆነ ኑሮ፣ ከፍተኛ ጥራት ያለው ኑሮ ለመኖር የሚጠቅሙን ነገሮች፣ መለኪያም የሚሆኑ ነገሮችን አሁን እንይ። አንደኛ ሪሌሽንሺፕ ሆኖ የጓደኝነት ሪሌሽንሺፕ፣ ጓደኞች፣ ጥሩ ጓደኞች። ከዚህ በፊትም አንስቼዋለሁ። አንድ ሰው ከፍተኛ ጥራት ያለው ኑሮ የሚኖረው በጣም ጥሩ ጓደኞች ካሉት ነው። ጥሩ ጓደኞች ላይፍሽን ኳሊቲ ይሰጡታል፣ ከፍ ያደርጉታል። ጥሩ ጓደኞች ይሄን ይላል ጥናቱ። ሃይ ኳሊቲ ላይፍ፣ የማይታዘቡሽ የማትታዘቢያቸው፣ የሚወዱሽ የምትወጃቸው፣ የሚያስቡልሽ የምታስቢላቸው ጓደኞች ሲኖሩሽ የህይወትሽን ኳሊቲ፣ የኑሮሽን ኳሊቲ ከፍ ያደርጋል። እዚህ ጋር ዶክተር ብዙ ሰው የለም ይላል፣ በዚህ ዘመን አይገኝም እንደዚህ አይነት ሰው፣ እንደዚህ አይነት ጓደኛ የሚል ሀሳብ ያነሳሉ እና ትስማማለህ በዛ? እኔ የሉም ብዬ አላምንም። አሉ፣ በጣም እኮ ጥሩ ሰዎች አሉ፣ ግን ሬር ሊሆኑ ይችላሉ። እና አንዳንድ ሰዎች ደግሞ ስታያቸው በጣም ጥሩ ፍሬንድሺፕ ያላቸው ሰዎች ታያለሽ። እና እኔ አሉ ብዬ ነው የማምነው።
ስለዚህ መዝጋት አንችልም ነው የሉም ብላችሁ እንዳትዘጉ። ጥሩ ፍሬንድሺፕ ይኖራል። እኛ እነሱ እንዲሆኑልን የምንፈልገውን ነገር እኛ ሆነን መገኘት ያስፈልጋል። መጀመሪያ እኛ ሆነን ደግሞ መገኘት እንጂ አሉ ያ ደግሞ ያላቸው ጥሩ ጓደኞች ያላቸው ደግሞ ህይወታቸው ኳሊቲ ከፍ ይላል። ከዚሁ ጋር ተያይዞ እዚሁ ፖይንት ላይ ያለን ጥሩ ፍቅር ግንኙነት ሮማንቲክ ሪሌሽንሺፕ አሁን እዛም ጥናቱ ላይ ታይቷል። ጥሩ የፍቅር ህይወት የነበራቸው ሰዎች ሃየር ኳሊቲ ነው፣ ደስተኞች ናቸው፣ ጤነኞች ናቸው። ያ ማለት ቅናት የሌለበት፣ ጭቅጭቅ የሌለበት፣ የትገባሽ የተወጣሽ የሌለበት፣ ድብድብ መሰዳደብ የሌለበት ጥሩ የሆነ ስታንዳርዱ ከፍ ያለ የፍቅር ግንኙነት የነበራቸው ሰዎች የተሻለ ጤነኛ ነበሩ። ማለት ኳሊቲ ሮማንቲክ ላይፍ ኳሊቲ ላይፍን ይጨምራል። ሃርቫርድ ነው የሚለው አይደለም። እውነት ነው። እዚሁ ጋር አብሮ እናቶቻችንን ስታያቸው ጥሩ ጓደኝነት አለን አይደለም? ጥሩ ጎረቤት። አሁን እኮ የእናቶቻችን የሊቪንግ ኳሊቲያቸው የህይወታቸው ጥራት የኑሯቸው ከፍ ያለበት አንዱ ምክንያት ጎረቤቶች ናቸው። ሲታመሙ ትመጣለች ጎረቤቷ። እኔ ጋር እኮ ጠበል አለ ትላለች። እኔ ጋር እኮ ጠበል አለ፣ ከንጦጦ ያመጣው ጠበል አለ። ደግሞ ማዘርጌ እንደማሚጌ እንትን ቢያደርጉበት ፌጦ እንደዚህ ላዘጋጅ እና እንዲህ ላድርግ። እሳቸው ደግሞ ምግብ ቆንጆ ምግብ ሲኖር ጠርቷቸው ያብሏቸዋል። ብቸኝነት አይሰማቸውም። እና ኳሊቲ ላይፍ ኳሊቲን ይጨምራል። አሁን አይሽ ትልቅ ሀብት አይደለም፣ ሰው ነው ኳሊቲሽን የሚጨምረው። ጎረቤት ኳሊቲሽን የህይወትሽን ኳሊቲ ይጨምራል። ጓደኛ ይጨምራል፣ ፍቅረኛሽ ይጨምራል። እነዚህ ከተገኙ ማለት ነው። ስለዚህ አንደኛው ይሄ ነው፣ የፍሬንድሺፕ የሆነ ሪሌሽንሺፕ ነው። ሁለተኛው አሁንም የኑሮ ጥራታችንን ከፍ የሚያደርገው ከቤተሰብ ጋር ያለን ግንኙነት ከቤተሰባችን ጋር ይሄም አንዱ ፒለር ነው። አንድ እንትን አለ አሁንም ሃርቫርድ ዩኒቨርሲቲ ውስጥ የደስታ አስተማሪ አለ። የሃፒነስ ሌክቸረር ነው እና የደስታ ኮርስ ይወስዳሉ ገብተው ማለት ነው። የደስታ ኮርስ ይወስዳሉ። በጣም ወሳኝ ስለሆነ ነው። እና እሱ ምን አለ አሁን ፋሚሊ 4 ፒለሮች ያስቀምጧል። አንዱ ያስቀመጠው ወሳኝ ነገር ቤተሰብ ነው። ቤተሰብ ስንል ምን ማለታችን ነው? እናት ካለች አባት ካለ ከአባትና ከእናት ጋር ያለን ግንኙነት፣ ከእህት ወንድም ጋር ያለን ግንኙነት ጥሩ ከሆነ ኳሊቲ ግንኙነት ካለን ከእህት ወንድሞቻችን ጋር የኑሯችን ኳሊቲ ይጨምራል። አንዳንድ ወንዶች የተሻለ እናታቸው ቤት የሚሄዱ ትልቅ ሰው ሆነው እናታቸው ቤት ይሄዳሉ። የሆነች ነገር ገዝተው ማዘርን ሄደው ይጠይቃሉ። ከዛ ገብተው ምግብ ካለ ያስቀርባሉ። ከሌለ ድስቱን እንደዚህ እንትን ብለው አስጠርገው ድስቱ እንደዚህ ተጠርጎ ይሰጣቸዋል። ዝም ብለሽ ያቸው ያማረባቸው ወንዶች ናቸው እነሱ። ከእናታቸው ጋር ጥሩ ግንኙነት አላቸው። በጣም ጥሩ ግንኙነት ከእናታቸው ጋር አላቸው። አባት ካለ ከአባታቸው ጋር እኔ አንዳንድ ዲያስፖራዎች አይቻለሁ። ወንድም እህት ያጎት ልጅ እንደዚህ ብለው አንድ አካባቢ ቤት ገዝተው ምናምን አብረው ይኖራሉ። ላይፋቸው በጣም ጥሩ ነው። ይሄኛው ሳይመቸው ልጆቹን እህቶ ትይዛለች፣ እሷ ሌላ ቦታ ስትሄድ ልጆች እዚህ ቤት ይመጣሉ፣ ልጆቻቸው ይቀራረባሉ። ኳሊቲ ላይፍ ነው። ይጨምራል፣ በጣም ይጨምራል። ከእህት ወንድሞች ጋር ያለሽ ነገር ይጨምራል፣ ከወላጆች ጋር ያለ ነገር። ከዛ ወደ ትዳር እንመጣለን። ጥሩ የትዳር ጓደኛ፣ በጣም ጥሩ ትዳር የህይወትን ኳሊቲ በጣም ይጨምራል። በጣም ጥሩ ትዳር ከሆነ ይጭቅጭቅ ምናምን የሌለበት በደንብ ጓደኛ ሆነው በልዩ መረዳት አብረው የሚኖሩ ባለትዳሮች ህይወታቸው ሃይ ኳሊቲ ነው። አንድ ጥናት ምን ይላል መሰለሽ? ጥሩ ትዳር ውስጥ ያለ ወንድ ከሌላ ወንድ ትዳር ውስጥ ከሌለ ወንድ 10 ዓመት ተጨማሪ ይኖራል ይላል እድሜያቸው አቨሬጅ። ጥሩ ትዳር ውስጥ ያሉ ወንዶች ከሌሎች ወንዶች ትዳር ውስጥ ከሌለ ነው 10 ዓመት ተጨማሪ እድሜያቸው ረዥም ነው። የሴቶችም ከ7 እስከ 10 ዓመት ጥሩ ትዳር ውስጥ ያሉ ሴቶች ይሄ መተሳሰብ፣ መዋደድ እንዲህ ያለበት አለ አይደል? አንዳንድ ትዳር ውስጥ ያሉት አቨሬጅ
ከትዳር ውስጥ ከሌሉት ይልቅ እድሜያቸው ይረዝማል ይላል። ጥሩ ካልሆነ ደግሞ ተቃራኒው ነው፣ ምንም ማድረግ አይቻልም። እና ይሄ ነው። ስለዚህ በጣም ጥሩ ትዳር ካለሽ ኑሮሽ ሃይ ኳሊቲ ነው የሚሆነው። ወይም ደግሞ ትዳራቸውን ካሻሻሉ ሃይ ኳሊቲ ይሆናል። ከኛ ይልቅ ትዳር ውጭ ካለ ነው ይልቅ የነሱ የተሻለ ኳሊቲ ይሆናል። ልጆች ካሉሽ ከልጆችሽ ጋር ያለሽ ጊዜ፣ ከልጆችሽ ጋር የምትወስጂው ኳሊቲ ታይም ህይወትሽን በጣም ከፍ ያደርገዋል። የምድር ኑሮ ጥራቱን ከፍ ያደርገዋል ማለት ነው። ምርጥ ህይወት ይሆናል። በነገራችን ላይ ዩናይትድ ኪንግደም ውስጥ ሚኒስትር ኦፍ ሎንሊነስ የሚባል ሚኒስትር አለ፣ የብቸኝነት ሚኒስትር አለ። ምክንያቱም በጣም አሳስቧቸው ብቸኝነት በጣም ሰዎችን እየጎዳ ስለሆነ ሚኒስትር ኦፍ ሎንሊነስ የሚባል አለ። በሚኒስትር ደረጃ አቋቁመው እየሰሩበት ነው። ምክንያቱም ትልቅ ችግር ነው፣ ከባድ ትልቅ ችግር ነው። ሶስተኛው ሃይ ኳሊቲ ላይፍ ህይወታችን ሃይ ኳሊቲ የሚያደርገው ከፍተኛ ጥራት ያለው ምርጥ ኑሮ ነው ምን የሚያስብለው። ባለፈው ቅድም እንዳነሳሽው ኢኪጋይ የሚለው እንዳነሳ ነው የሚወዱትን ስራ መስራት ነው። ውጤት ያለው ፍሬ ያለው የምትወጂውን ስራ መስራት ነው። አንድ ጊዜ አንስቼዋለሁ። የባኞ ቤት ዕቃ ምን ፈልጌ ነው ወርጄ አንድ ሰው ባለቤቱ አለ እና ሲያዋራኝ በጣም ደስተኛ ነው ከመጠን በላይ። ከዛ ልወጣ አልኩና ከፍየው በጣም ደስተኛ ነህ ግን አልኩት። አዎ አለኝ። ለምንድን ነው ደስተኛ የሆንከው አልኩት። እጅግ ነው የምታክለው ሱቁ፣ ይህን ሱቅ ታየዋለህ አለኝ። አዎ የኔ ነው አለ። የኔ ነው፣ ስፈልግ ዘጋዋለሁ፣ ስፈልግ ከፍተዋለሁ። ምሳ ከራበኝ ዘጋና ምሳዬን እበላለሁ። ማረፍ ብፈልግ መተኛት ብፈልግ ተኛለሁ። በፈለግኩት ሰዓት ከፍተዋለሁ። የኔ ነው አለ። አሁን ደስተኛ ነው። ትልቅነቱ አይደለም የስራው ግን የምትወጂው ስራ ነው። አሁን እሱ ስራውን ይወደዋል፣ በጣም ነው ኢንጆይ የሚያደርገው ማለት ነው። እና ትወጂዋለሽ ወይ ስራ ነው እንጂ ሰው ኃላፊነትም ላይ ከሆነ በቃ ላይደሰት ይችላል ማለት የተለያየ ኃላፊነት ላይ ሆኖ ላይደሰት ይችላል፣ ደስ ላይለው ይችላል ስራው። አራተኛው ሃይ ኳሊቲ የሚያደርገው ኑሯችንን ያለንን ባለን ኑሮ መደሰት ነው። ኢንጆይ ማድረጋው ያለንን ነገር ኢንጆይ ማድረግ ማለት ቤቴ ትልቅ ላይሆን ይችላል፣ ግን ቤቴን ኢንጆይ አድርገዋለሁ። ያለኝን ነገር የሆነ ነገር ይምጣ ብዬ በመጠበቅ ፋንታ ባለኝ ነገር ግን በጣም ደስ ሲልሽ፣ በቤትሽ ባለሽ ነገር ደስ ሲልሽ ማለት ነው። ባለፈው አንድ ክላይንት ነበረች እኔ ጋር የምትመጣ የትግራይ ሴት ነች እና አንድ ቀን ስትመጣ ምን ይዛልኝ መጣች መሰለሽ? የሽሮ ዱቄት የታሸገ የትግራይ የአንድ ላስቲክ። ከዛ ቤት ወሰድኩና ሰጠዋቸው የሚያግዙንን ልጆች። ከዛ እንደሰጠዋቸው ረስቸዋለሁ። በማግስቱ ሽሮ ሰርተዋል። ከዛ ስቀምሰው ሌላ የሆነ ሽሮ ነው። የዛሬው ሽሮ ምንድን ነው አልኳቸው። በጣም ነው የሚጣፍጠው አልኳቸው። ትናንትና እኮ ያመጣኸው ሽሮ ነው አለች። አሃ ለካ ልዩነት አለው አልኩ። በጣም ሽሮ ለካ ልዩነት አለው ከዱቄቱ። በጣም የተገረምኩት እና አለ እንትን አለ እዚህ 22 ማዞሪያ አካባቢ ያሉ የትግራይ ሴቶች እንደዛ ባልትና ቤት ያለበት እና አስመጣልሃለሁ አለች ከወደድከው ስነግራት። ስለዚህ አሁን የምግቡ ኳሊቲ አይደለም ኢንጆይ ማድረግሽ ነው። ያንን ሽሮን ወደሽው መብላትሽ ነው ሳታጉረመርሚ ማለት ነው። እዚህ ጋር እኮ ስጋ ተከምሮ ደስ ላይለኝ ይችላል ወይ ከበላው በኋላ ሊጎረብጠኝ ላይስማማኝ ይችላል። ይሄኛውን ግን በላሁት ኢንጆይ አደረኩት። ዋናው ቁም ነገር ምንድነው? ኳሊቲውን የሚጨምረው ኢንጆይ ማድረግሽ ነው። ቤትሽን ትንሽ ብትሆንም ትልቅም ቢሆን ኢንጆይ ማድረግ፣ ምግቡ ያለውን ነገር ኢንጆይ ማድረግ፣ ደስ ብሎሽ መውሰድ። ዲዛይነር ልብስ መልበስ ጥሩ ነው። ቦርሳም መነጽርም ዲዛይነር ጥሩ ነው። ግን ለአንቺ ከተስማማሽ ነው። ለአንቺ ከተስማማሽ መልበስ ያለብሽ ምንድነው? እንደዚህ የሚያምርብሽን ቅልል ብሎሽ ስትወጪ በኮንፊደንስ የምትወጪበት አይነት አለባበስ ነው መለበስ ያለበት። ሁል ጊዜ የሚያምርብሽን ማድረግ፣ ሁል ጊዜ ደስ የሚልሽን መብላት፣ ሁል ጊዜ ኢንጆይ የምታደርጊውን ነገር ማድረግ ሳይንሱ ነው የሚለው ኳሊቲ ኦፍ ላይፍ ይጨምራል። ለማለሳለስ እየሞከርን አይደለም፣ ግን እውነት ስለሆነ ነው። እንቅልፍ ስተኛ ቆንጆ እንቅልፍ ተኛለሁ ወይ?
ተስማምቶ ነው ኢንጆይ ማድረግ ባለሽ ኑሮ መደሰት እሱ ሌላው ኳሊቲውን ያስተካክላል። ኳሊቲ ላይፍ ነው። ኳሊቲ